የትኛውን መንገድ እየመረጥክ ነው? አንተ ማን እንደሆንክ፣ ምን እንደሰራ ወይም በምን እንደምታምን ምንም ለውጥ የለውም። በዚህ ቅጽበት አስቀድመህ ከአንዱ መንገድ ላይ ቆመሃል። በመንፈሳዊ ዓለም ውስጥ ገለልተኛ መሆን አይቻልም። ወይ ወደ ዘላለም ሕይወት እየተጓዝክ ነው፣ ወይ ደግሞ ወደ ጥፋት። ይሄ አክራሪነት ሊመስል ይችላል፣ ምክንያቱም እውነታውም እንዲሁ ነውና። ኢየሱስ ክርስቶስ በሁለቱ መካከል ምንም አይነት መካከለኛ ስፍራ አልተወም። ሰማይና ሲኦል በአጋጣሚ የሚደረሱባቸው ቦታዎች አይደሉም። እነሱ የዕለት ተዕለት የውሳኔዎቻችን ውጤቶች ናቸው። ብዙ ሰዎች የህይወታቸው መሪ እንደሆኑ ያስባሉ፣ ነገር ግን ሳያውቁት እየተመሩ ነው። በኋላ ያዋለው የሚል ቀላል አስተሳሰብ እንኳን ከእግዚአብሔር ሊያርቅ ይችላል። እውነታው ግን እጅግ ማራኪ የሚመስል መንገድ ሁል ጊዜ ትክክለኛ አይደለም። አስቸጋሪ የሚመስለው የግድ መጥፎ አይደለም። ከዚህ ላይ ሰፊው መንገድ በጭራሽ የማስጠንቀቂያ ምልክት የለበትም። የሚጀምረው በሚጓዙ ተስፋዎች ነው። ኋላም እወስናለሁ ብለህ ካሰብክ ምናልባት ይህ ቪዲዮ እግዚአብሔር እየላከህ ያለው የመጨረሻ ማስጠንቀቂያ ሊሆን ይችላል። ስለዚህ እስከ መጨረሻው ተመልከቱ፣ ምክንያቱም ዋጋ አንተ ከምትገምተው በላይ እጅግ ታላቅ ነው። ከመጀመሪያ ጀምሮ እግዚአብሔር ለሌላ ለማንኛውም ፍጡር ያልሰጠውን ነገር ለሰው ሰጥቷል። የመምረጥ ስልጣን። በኤደን ገነት ውስጥ የሕይወትን ዛፍና መልካምና ክፉን የሚያስታውቀውን ዛፍ አኖረ። ከእርሱ አትብሉ አለው። ዘፍጥረት 2:17። ነገር ግን ልብ በል፣ በዛፉ ዙሪያ ምንም አይነት አጥር ወይም የሚጠብቁ የታጠቁ መላእክት አላስቀመጠም። ይህ የሚያሳየው ነፃ ምርጫ መተው ሳይሆን ክብር መሆንንም ነው። እግዚአብሔር የሚፈልገው ልጆቹን እንጂ በገመድ የሚንቀሳቀሱ አሻንጉሊቶች አይደለም። አዳምና ሔዋን ሁሉንም ነገር ነበራቸው፣ ህብረት፣ አቅርቦት እና ሰላም። ነገር ግን አዎ ወይም አይደለም የማለትን ነፃነት ነበራቸው። ያ ምርጫቸው የሰው ልጅ ዕጣ ፈንታ ወሰነ። ኃጢአት ወደ ዓለም የገባውን ለማታለል አዎ በማለት ሆነ። ሆኖም የመምረጥ መብት መኖሩ ምን ያህል እንደተወደደን ያሳያል። ጌታ ከመምረጥ ነፃነት ሊያሳጣን እንደ ቅዱስ ሊቆጥረን ከመፈለግ ይልቅ የእኛን ውርደት የመቀበል አደጋ መረጠ። ይህ ፍቅር እንጂ ጥበቃ መስሎ የቀረበ ቁጥጥር አይደለም። ዛሬም ያው ነፃ ምርጫ በእጅህ ነው። እያንዳንዱ ውሳኔ ክብደት አለው። እያንዳንዱ ድርጊት ውጤት አለው። ክርስቲያናዊ ሕይወት ሕግጋትን መጠበቅ ብቻ ሳይሆን በማስተዋል መመላለስም ነው። ኢያሱ ለሕዝብ እንዳለው የማንንም ብታመልኩ የምታመልኩት ዛሬ ምረጡ። ኢያሱ 24:15 ላይ ኢየሱስ ክርስቶስ በማቴዎስ 7:13-14 ላይ ስለዚህ ጉዳይ ግልጽ የሆነ መግለጫ ሰጥቷል። በጥበብ ደጁ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ጥልቅ ነውና ወደ እርሱም የሚገባ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱ የቀጠነ ነውና የሚያገኙትም ጥቂቶች ናቸው ብሏል። በሌላ አነጋገር የሕይወት መንገድ የሚመርጡ ሰዎች ጥቂት ናቸው፣ ምክንያቱም መስዋዕትነትን ይጠይቃል። ሰፊው መንገድ ግን በሰዎች የተሞላና የተወሰደ ነው፣ ነገር ግን ትርጉም የለሽ ነው። ችግሩ ሰፊው መንገድ መጀመሪያ ላይ ምንም ጉዳት የሌለበት መስሎ መታየቱ ነው። ያለምንም ግዴታ፣ ያለምንም ግጭትና ያለምንም መሰቀል የተሞላ ነፃነት ይመስላል። ነገር ግን ትንሽ ራቅ ሲሉ ከባድ ዋጋ ያስከፍላል። ዲያብሎስ አይቸኩልም፣ ቀስ እያለ ያታልላል፣ መንገዱን ያለሰልሳል። ገደሉን ግን የሚያሳየው ንፋስ ስትዘል ብቻ ነው። በተቃራኒው ጠባቧ መንገድ የቀጠነ ነው፣ ነገር ግን እያንዳንዱ እርምጃ በእግዚአብሔር ጸጋ የተሞላ ነው። እያንዳንዱ ስቃይ ትርጉም አለው። እያንዳንዱ መስዋዕትም ለዘላለም ሕይወት የሚሆን ግንባታ ነው። እውነቱ ግን ማንም በአጋጣሚ ወይም ሰማይ አይገባም። ነገር ግን ብዙዎቹ በምቾት ምክንያት ወደ ሲኦል ይንሸራተታሉ። የቅጽበት ምኞት ከዘላለም ዋጋ በላይ ሊበልጥ አይገባም። ጠባቡ መንገድ ተወዳጅ አይደለም፣
ነገር ግን አስተማማኝ ነው። አስቸጋሪ ቢሆንም እንኳ ውድ የሆነ አጋንንት አለው። ኢየሱስ ክርስቶስን እርሱን በሚመርጡበት አጠገብ ይሄዳል። ነገር ግን ለምንድን ነው ሰዎች በመንገዱ የሚሳሳቱት? ከበጀርባ የሚሰራ የማይታይ ነገር አለ። አሁን ልንነጋገርበት የሚገባው ያንን ነው። መጽሐፍ ቅዱስ ጦርነት እንዳለ በግልጽ ይናገራል። በኤፌሶን 6:12 ላይ እንደተጻፈ መጋደላችን ከደምና ከስጋ ጋር አይደለምና፣ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚያ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፉ መንፈሶች ሰራዊት ጋር ነው እንጂ። ኤፌሶን 6:12 ላይ ይህ ውጊያ በቀጥታ ውሳኔዎቻችን የሚነካ መንፈሳዊ ውጊያ ነው። ያለምንም ተጽዕኖ ብቻዬን እወስናለሁ ብሎ ማሰብ ራስን ማታለል ነው። መንፈስ ቅዱስ ይመራናል፣ ስለ ኃጢአት ይወቅሰናል፣ የእውነትን መንገድ ያሳየናል። በሌላ በኩል ግን ጠላት የእግዚአብሔርን ቃል ለማዛባት በተንኮል ይሰራል። የት ጋር መምታት እንዳለበት፣ የትኛውን ሐሳብ መጠቀም እንዳለበት፣ የትኛውን ስሜት መቀስቀስ እንዳለበት ያውቃል። ለዚህ ነው ቅዱስ ጳውሎስ የእግዚአብሔርን ዕቃ ጦር ሁሉ እንድንለብስ የሚመክረን ኤፌሶን 6:13 ላይ ምክንያቱም መንፈሳዊ ማስተዋል ከሌለን መልካም ምርጫ እያደረገን መስሎን ክፉውን መልካም እያለን ከአባቶቻችን ፍቃድ ልንርቅ እንችላለን ይለናል። በአንድ የሥነ ምግባር ውሳኔ ላይ ስታመነታ ወይም ወደ መጥፎ ነገር የሚሰብህ እንግዳ ስሜት ሲሰማህ ይሄ ስነ ልቦናዊ ቀውስ ብቻ እንዳልሆነ ወቅ። ብዙ ጊዜ ምርጫችን ለመቆጣጠር የሚፈልጉ መንፈሳዊ ኃይሎች ናቸው። ከሁሉ የሚከፋው ደግሞ እነዚህ ኃይሎች ራሳቸውን መደበቅ መቻላቸው ነው። ወጥመዶች ሁሉ ግልጽ አይደሉም። አንዳንዴ በመልካም ምክር፣ በአጋጣሚ ወይም እንደ በረከትም ጭምር ሊመጡ ይችላሉ። የብርሃን መልአክን መስሎ መቅረብ ይችላል። ሰይጣን ሞኝ አይደለም። እሱ ስትራቴጂ አለው። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ቅዱስ ጳውሎስ እንዲህ ሲል ያስጠነቅቃል። ሰይጣን ራሱ የብርሃን መልአክ እንደሚለብስም ራሱን ይለውጣልና። ይህ ማለት ሁልጊዜ ሊያስፈራ አይመጣም። ይልቁንም ሊያታልልህ ይሞክራል። ያ ፍጹም የሚመስል አቋራጭ መንገድ፣ ያ ያለ ልፋት የሚገኝ እድል፣ ያ የእግዚአብሔር መመሪያዎችን የሚጥስ ግን ማራኪ የሚመስል ግንኙነት ክፋት ራሱን የሚያቀርብበት በዚያ መንገድ መውጫ ማራኪ፣ ውስጥ ግን አጥፊ ነው። መንፈሳዊ ማስተዋል በሌለበት ቦታ ውሸት እንደ ተአምር ሊታይ ይችላል። ሰውየው እግዚአብሔር በር እየከፈተለት መስሎት ይደሰታል። እውነታው ግን በጠላት የተዘረጋ ወጥመድ ነው። ለዚህ ነው ቅዱስ ዮሐንስ መናፍስትን መርምሩ ብሎ ያስተምራል። ዮሐንስ 4:1 ላይ ምክንያቱም የሚያበራ ሁሉ ወርቅ እንዳልሆነ ሁሉ የሚያብለጨልጭም ሁሉ ከእግዚአብሔር አይደለም። በኤደን ገነት ውስጥ እባቡ ለስላሳ ቃላትን ተጠቅሟል፣ የእግዚአብሔርንም ስም ጠቅሷል። አለማወቅ ግን መግደል፣ መስረቅና ማጥፋት ነበረ። ዮሐንስ 10:10 ላይ ይሄ ውጊያ በሰው ጉልበት አይሸነፍም። የሚሸነፈው በጸሎት በቃልና ዘወትር በመንቃት ብቻ ነው። በእነዚህ ሁሉ ድምጾች መካከል ግን አንድ ፍጹም የማይዋሽ የሚያስገድድና ሁልጊዜ በእውነት የሚጠራ ድምፅ አለ። እሱም ኢየሱስ ክርስቶስ አይጮህም፣ እርሱ በሩን ያንኳኳል። በራእይ 3:20 ላይ እንዲህ ይላል፣ እነሆ በደጅ ቁሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ። እርሱ ልብን አያስገድድም፣ ይጠብቃል እንጂ። ጩኸት በበዛበት ዓለም ውስጥ የእርሱ ድምፅ ለስላሳ ቢሆንም ሊቋቋሙት የማይችሉትን ኃይል ይዟል። ተከተለኝ ሲል ሃይማኖትን ሳይሆን ሕይወትን ነው የሚሰጥህ። ልማድን ሳይሆን ግብን፣ ሸክምን ሳይሆን ለውጥን ነው። ከሁሉ የሚገርመው ደግሞ መንገዱን ማሳየት ብቻ ሳይሆን መንገዱን ከኛ ጋር አብሮ መጓዝ ነው። ሂድ እንደሚሉ ሐሰተኛ መሪዎች ሳይሆን ኢየሱስ ክርስቶስ ከጎናችን ይራመዳል። ስንሰናከል ይደግፈናል፣ ስንወድቅም ያነሳናል። በዮሐንስ 10:27 ላይ እንዲህ ተብሎ በጎቼ ድምፄን ይሰማሉ፣
እኔም አውቃቸዋለሁ ይከተሉኝማል። ይህ ጥሪ ለብቁዎች ሳይሆን ለሚያምኑት ባይገባቸውም እንኳ ለመታዘዝ ፈቃደኛ ለሆኑት ነው። ግብዣው ቀርቧል። ምላሹ ግን የጋራ ሳይሆን የግል ነው። እያንዳንዱ ሰው በአንድ ወቅት ይህንን ድምፅ ይሰማል። በቃል፣ በህመም፣ በህልም ወይም አሁን ይህንን መልእክት ስታዳምጡ ሊሆን ይችላል። ለዚህ ጥሪ የምሰጠው ምላሽ ሁሉንም ነገር ሊለውጥ ለመወሰን የተሰጠን ጊዜ ማለቂያ የለውም። ትልቁ መንፈሳዊ ስህተት ገና ብዙ ጊዜ አለኝ ብሎ ማመን ነው። በኋላ ያዋለው የሚል ማታለል ብዙዎችን ከድህነት መንገድ አርቋል። መጽሐፍ ቅዱስ በዕብራዊ 3:15 ላይ ግልጽ ነው። ዛሬ ድምፄን ብትሰሙ ልባችሁን አታደንድኑ። ጠላት ከዚህ የበለጠ ጠላት ኢየሱስ ክርስቶስ እንድትክደው አያስገድድም። ይልቁንም ጊዜ እንዳታሳልፍ ብቻ ማድረጉ ይበቃል። እያንዳንዱ ኋላ አደገኛ ነው፣ ምክንያቱም ማንም ነገ መኖሩን አያውቅም። የዘላለም ሕይወት ጉዳይ ለወደፊት የሚተው አይደለም፣ አሁን የሚገነባ ነው። ዓለም በነገሮች ስትዘናጋ፣ ሰማይ ግን በትኩረት ይመለከታል። እያንዳንዷ ትንሽ የምትመስል ውሳኔ ወደ አንዱ መንገድ ታቀርባለች። ለእግዚአብሔር ጊዜ የለኝም ስትል ሳታውቀው ሌላኛው ወገን አዎ እያልክ ነው። ከሁሉ የሚከፋው ደግሞ ይሄ ምርጫ ሁል ጊዜ በአመት ሳይሆን በምቾት በችልኝነት ወይም በቀዝቃዛ መንፈስ ሊደረግ መቻሉ ነው። ነገር ግን ሕይወት የተሳሳተ አቅጣጫ ይዞ ቢሆን እንኳ ገና ተስፋ አለ። እስትንፋስ እስካለ ድረስ እግዚአብሔር ጊዜ እየሰጠህ ነው። እርሱም ወደ እኔ ተመለስ እያለህ ነው። የሰማይ ደጆች አልተዘጉም፣ ጸጋው አሁንም ይገኛል። ለዓመታት የጠፋው ሰው እንኳ አሁኑኑ በሚያደርገው ቅን ውሳኔ ሁሉንም ነገር መለወጥ ይችላል። እግዚአብሔር በጭራሽ ተስፋ አያስቆርጡም። ዓለም ሁሉ ቢተው እንኳ እርሱ አይተውህም። እግዚአብሔር እንደ ሰው ቶሎ የሚሰለች ፊት የሚነሳ አይደለም። እርሱ በትዕግስትና በርኅራኄ ተሞልቶ ኃጢአተኞች ወደ ቤቱ እስኪመለሱ በፍቅር ይጠብቃል። በሁለተኛ ጴጥሮስ 3:9 ላይ እንዲህ ተጽፏል። ለአንዳንዶች የሚዘገይ እንደሚመስል ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ያ ሕይወት እስካለች እድል አለ። እስትንፋስ እስካለ እንደገና የመጀመር እድል አለ። ምንም እንኳ ብትረሳውም እርሱ ግን አልረሳህም። በሉቃስ 15 ላይ እንዳለው የጠፋው ልጅ አባት አንተን ከሩቅ ሆኖ ይመለከትሃል። እንድትመለስ ተስፋ ሊያደርግ የሚረግም ደግሞ ሊያዋርድ ሳይሆን ሊያከብርህ ሊያድስህ ይፈልጋል። ጠላት ጊዜው አልፏል፣ ለአንተ ተስፋ የለም፣ እግዚአብሔር አይፈልግህም እያለ ይዋሻል። ነገር ግን መስቀሉ በታሪክ የታየ የታላቅ ፍቅር ድምፅ ነው። በጸጋውም አሁንም ክፍት ነው። አንድ ቀን ግን ይሄ ደጅ ይዘጋል። ያኔ ምርጫ ሳይሆን ውጤት ብቻ ይሆናል። መሸሽ የማይቻልበት ጊዜ ይመጣል። ወይ ትመርጣለህ፣ ካልሆነ ግን ምርጫውን ያለ አንተ ይወሰናል። በዘዳግም 30:19 ላይ እግዚአብሔር እንዲህ ይላል፣ በፊታችሁ ሕይወትና ሞትን በረከትና መርገምን አኑሬአለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ። ይህ ውሳኔ የግል ነው። ማንም በአንተ ፈንታ ሊወስን አይችልም። አለመምረጥ ራሱ መምረጥ ነው። ይህም እጅግ አደገኛ ቁማር ነው። እያንዳንዱ ሰው በአንድ ወቅት በሁለት መንገዶች መገኘት ላይ ይቆማል። አንዱ መንገድ ሰፊ፣ ምቹና ተወዳጅ የሆነ ግን ወደ ጥፋት የሚያመራ፣ ሌላኛው መንገድ ጠባብና መስዋዕትነት የሚጠይቅ ግን ወደ ዘላለም ሕይወት የሚመራ። በእነዚህ መካከል ደግሞ ልብ በል፣ ኢየሱስም በፍርሃት ሊያሳምንህ አይፈልግም፣ በእውነት ሊስብህ ይፈልጋል እንጂ። እግዚአብሔር ማብራሪያ ሳይሆን ውሳኔ ይፈልጋል። እርሱ የሚጠብቀው ፍጹምነት ሳይሆን ቅንነት ነው። ጉዳይ በቂ ደግ ሰው መሆን ሳይሆን እርሱ ለመከተል በቂ እምነት መጣል ነው። በመጨረሻ ሁለት መንገዶች፣ ሁለት ጌቶችና ሁለት መዳረሻዎች ብቻ ናቸው ያሉት። ታዲያ ለዚህ ምርጫ ምላሽህ ምንድን ነው? ምናልባት ሕይወት በሙሉ በተሳሳተ መንገድ ተጉዘ ይሆናል። ነገር ግን በዚህ አቅጣጫ ሌላ ተጨማሪ እርምጃ መሄድ የለብህም።
ኢየሱስ ክርስቶስ የጠራህ በሕዝብ መሃል እንደ አንድ ተራ ቆጥራ እንድትሆን ሳይሆን እንድትድን ነው። ጉዳዩ የሃይማኖት ሳይሆን የድህነት ጉዳይ ነው። ዛሬ መንፈስ ቅዱስ ልብህን ነክቶ ከሆነ አታደንድ ነው። ዛሬ የመታዘዝ ውሳኔ ነው። ውድ የዩቲዩብ ተከታታዮች መልእክቱ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አብራችሁኝ ስለነበራችሁ እጅግ አመሰግናለሁ።